ቤዛ ማን ነው ትክክል ከጳውሎስና ከአባ ጊዮርጊስ ዘጋስጫ እናንተ ቤት ባሪያና ጌታ መሪና ተመሪ አልተለየለትም አየህ የሚመለከውና አምላኪ ፍጡርና ሰው አልለየለትም ማለት ፍጡርና ፈጣሪ አልለየለትም ፍጡርም ቤዛ ነው ፈጣሪም ቤዛ ነውና ኦርቶዶክሳውያን ቤት እኛ ጋና ኩልል ያለ እኛ ጋር ማለት እኔ ጴንጤ ነኝ ኩልል ያለ ቤዛችን ኢየሱስ ነው አንድ ፓስተር ቤዛ ሊሆን አይችልም የፈለገ እናቱ ሙሉ ወንጌል ቤተክርስቲያን መድረክ ላይ አመጣቱ ለደው መሰረተ ክርስቶስ ቤተክርስቲያን ላይ አመጣቱ ለደው እጥብቱ ለምን እዛ ቸርች ውስጥ አይቆረጥም ቤዛ ሊሆን አይችልም አይችልም ብራዘር እንዲህ አይነት ቀልድ የለም ገልጾ ልንገርህ የለም በቃ በጌታ ወንድም ነው በጌታ እህት ናት በእድሜያቸው ገፋ ካሉ በጌታ ወንድሞች አባቶች ብለን እንጠራቸዋለን በጌታ አባ ጊዮርጊስ ዘጋስጫ እንትና የሚባል ፓስተሩ እንትና አልጫ የሚባል ነገር የለም በእግዚአብሔር መንግስት ውስጥ የአብ ልጅ የዳዊት ልጅ ኢየሱስ ብቻ ነው የዓለም ቤዛ ነፍሱን ስለ ብዙዎች ቤዛ ሰጠ ይላል ቅዱስ ጳውሎስ ስተቱን ሲያይ ምን እንደሚል ስተት አይቶ ሚዲያ ላይ ምን እንደሚል ቀራኒዮ ከልጇ ጋር ተሰቅላለች ማለት ነውር ከነውርም በላይ ነውር ነው አንሱት እናንተ ገና ለገና ሰብስክራይበራችሁ ይጨምራል ብላችሁ የቤተክርስቲያን ሁሉ ገለል አትክተቱ አንሱት ፕሊዝ አባቶች ናቸው ያለበለዛ አንድ ሳምንት ቁጭ ብዬ ነው ሪፖርት ማስደረገው ይሄንን ዩቲዩብ በሪፖርት አታስተፋውም የራሳቸው ሪፖርት አስተካክሉት አዛይል ሚዲያ ማለት ቤተክርስቲያናችን አታሰድቡ ዋጋ የተከፈለበት ወንጌል ነው የቀልድ ትምህርት አይደለም ወንጌል የታቁና ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው ተብላችሁ ትባሉ አይደል ስለ አርሴማም ስለ ከተማም ስለ አባንተናም ስለ ማው እንትናም አይደል ይብላችሁ ትሉ ወንጌል ቤቱ ሲታወቃል እንዴ ወንጌል ቤቱ ሲታወቃል እንዴ በርግጥ አንተ ገና ሰፈር ላይ ብዬ እንደዚህ እየተጫወቅ እንዲህ በምትመታበት ሰዓት ነው እኛ ስንቀድስ የነበረው ወንጌል ይታወቃል እንዴ በቤቱ ውስጥ ወንጌል የትኛው ወንጌል ልዩ ወንጌል ነው ወይስ ሐዋርያቱ የሰበኩት ከሆነ የዓለም ቤዛ ክርስቶስ ነው ይላል እናንተ ቤት እኮ የዓለም ቤዛ ክርስቶስ ብቻ አይደለም ማርያምም የዓለም ቤዛ ናት ኢየሱስም ለኃጢአተኞች ሞታል ማርያምም ለኃጢአተኞች ሞታለች ኢየሱስም ሰዎችን ከሲኦል አስነስቷል ማርያምም አስነስታለች ኢየሱስ የሲኦልን የሞትን ማሰሪያ ፈቷል ይላል መጽሐፍ ቅዱስ ማርያምም ፈታለች ይላል መልካም ፍልሰታ ላይ ከማጸንኩ እግዚአብሔርቴ ብሎ በሚለው ክፍል በእርግጥ አንተ አታውቀውም የታውቀዋለህ ቅዳሴ ጸበል ስንሰጥ እጅ ላይ ከመጠጣት ውጭ ምን ታውቃለህ ገስጽሃለሁ አልኩ አንተንም ጭምር ወንጌል ናልከው ልደተቃል አንድ ሳምንት ቁጭ ብዬ ነው ሪፖርት ማስደረገው እሱን አስደርግ ማታስተካክሉት ከሆነ አባቶችን አስተካክል በልጅ ልጆች አሁን ይሄ አዛይል ሚዲያ የኦርቶዶክስ ሚዲያ ነው የምን መደንፋት ነው ሚዲያው ላይ ማለት ነው አባቶች የተናገሩትን አረስት አድርገው አወጣው አዛይል ሚዲያ የኦርቶዶክሳዊ ወንድም ይሄንን አባቶችን ሄዳ አስተካክሉ በላቸው ብፁዕ አቡነ ሕዝቅኤልን ቆሞሱን መምህር ጳውሎስን ሄድና አስተካክሉ በላቸው ቀራንዮ ላይ የተሰቀለው የማርያም ስጋ ነው ብለዋል ቤተክርስቲያናችን አታሰድቡ ዋጋ የተከፈለበት ወንጌል የቀልድ ትምህርት አይደለም ዋጋ የተከፈለበት ነው የቅዱሳን አባቶቻችን የተሰዉበት ነው የሞቱበት ነው በደም የተሰበከ ወንጌል ነው እንደ ቀልድ ለዩቲዩብ መገዣ አይደለም ይሄ ወንጌል አስተካክሉት አዛሂር ሚዲያ ትክክለኛ ነገር አለ የሚያስቀምጣችሁት አባቶችን አስተካክሉ አዛሂር ሚዲያ ባለቤቶች ፍጹም ስህተት የሆነ ርዕስ እና ታምብሊን የሰጣችሁ ለዚህ ትምህርት እኔ ሙሉውን ሰምቼዋለሁ እዚህ ጋር ያስቀምጣችሁትን ቆራርጣችሁ ያስገባችሁት ነገር በጣም ልክ አይደለም አስተካክሉት ይስተካከል ቤተክርስቲያናችን አታስወቅሱብን ፕሊዝ ዋያ ኮርስ በርስ እየተወቃቀሳችሁ ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች አልሰቀጥታችሁ አልሰቀጣችሁ እኔ ጳጳሳቱ አልሰቀጠታቸው
ጳጳሳቱ ብፁዕ አቡነ ሕዝቅኤል አልሰቀጣቸው። ጳውሎስ መምህር ጳውሎስ እኮ ነው በስቅለቷ ቀን ያለው። አህያውን ምንድን ነው ዳውላውን ፈርቶ አህያ ብሎ ይላል ያገሬ ገበሬ። ሂድና እዚህ ሚዲያ ላይ ምንም ሚዲያ ላይ የሚሰራ አንድ ምዕመን የኦርቶዶክሳዊ ምዕመን እሱ ላይ ከመደባት ሂድና ብፁዕነታቸውን ገስጽ፣ ሂድና ቆሞስን ገስጽ። እስኪ ያቀም ካለ ሂድና መምህር ጳውሎስን ሲገስጽ። በእርግጥ እነሱ የታክሲ ተራ ልጆች ብለዋል፣ ውዳሴ ማርያም ያልገጫቸው ብለዋል። ዳውላውን ፈርቶ አህያው እንደሚባለው አይነት ማለት ነው። ዩቲዩበር ላይ ትፈነዳለህ እንዴ? አንድ ዩቲዩበር ላይ ምን ጫጫታ ትፈጥራለህ? ግርግር። የወንጌል አገልጋይ ተሟጋች ነኝ አላልክም? ሂድና ሞግታቸው። እኛ ጋር አንድ ፓስተር በዚህ ነው ያልክ ቢናገር እንወርድበታለን አልኩ። በእግዚአብሔር ቃል እውነት አባትነቱ ፓስተርነቱን አክብረን ጠርተን አምጥተን ሚዲያ ላይ ጠይቀን ሞግተን ምን እያልክ ነው? ከየት ነው ያመጣው? ይሄን ትምህርት ብለን እንጠይቀዋለን። ይሄ ራይት አለን በእግዚአብሔር መንግስት ውስጥ ፓስተሩ ወንድማችንም ስለሆነ ማለት። እስኪ ጥራና መምህር ጳውሎስን ፔጅ ላይ ጥራና እስኪ ለምን እንደዚህ ያልከው በለው እስኪ እንስማ። በእርግጥ ይሄ ልጅ ጨክኗል ለእግዚአብሔር መንግስት ብለን በል። ጥራው እስኪ ጳጳሱ እንኳን አይመጡልም። ቆሞሱንና መምህሩን እስኪ ጥራ ላሳያችሁ። እዩት፣ ራቅ ላድርግላችሁ። ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች። ቤዛችን ናት። ያያችሁት የተሰቀለው የማርያም ስጋ ነው። ምን ይድረስ ነው እግዚአብሔር ስም። እነዚህ ናቸው እኮ ያሉት፣ ቆሞሱ ናቸው እኮ ያሉት። ልደተ ቃል ይሄንን የተሰቀለው የማርያም ስጋ ነው ያሉት ቆሞሱ። የተሰቀለችው ማርያም ናት ብሎ ያለው መምህር ጳውሎስ። የምንበላው የማርያምን ስጋና ደም ነው የምንጠጣው ብሎ ያሉት ብፁዕ አቡነ ሕዝቅኤል። የምን አቧራ ማጨስ ነው? አንድ ምንም የማያውቅ ቲክታከር ላይ ማነው ዩቲዩበር ላይ ማለት ነው። እስኪ ከፍ አድርገው ድምጽ ይሰማ ወደዛ ወደ ትልልቆቹ። ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች። This is Orthodox አለ ኤርሚያስ ትላላችሁ። እሺ የመጨረሻ አንድ ቪዲዮ ላሳይና ለመርጌታ መልስተው። አቤት ከመጨረስ አንድ ቪዲዮ ልኬልሃለሁ። ብፁዕ አቡነ ሕዝቅኤል ያስተማሩበት መድረክ ማለት ብፁዕ አቡነ ማትያስ የተገኙበት መድረክ ነው። ሊንኩን ልክልሃለሁ። የ40 ደቂቃ ቪዲዮ ነው። ከዛው ስብከት ላይ ቆርጬ ላኩልን፣ ተመልከተው። ከዛ ሙሉ ሊንኩን ልክልህ። ዓለም የዓለም ቤዛ ናት። አሁንም ያው ናት የሚወስዱ ከአምላክ እናትነቷ ዝቅ የሚያደርጋት የለም። ያው ሰማል ለእኔም ለእናንተም ያለችን እኮ እሷ ናት። ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሰሙልኝ። ሌላ እኮ ህይወት የለንም። ሌላ ህይወት የለም። ከተማሪ ቤት ጀምሮ እንደ ሰለማርያም እያልን ያደግንባት እኮ ናት። አብራ እየዞረች ሻውንም እየተከላከለች እንጀራውንም እያመጣች እዚህ ማድረግ ላይ ያደረሰችን እኮ ናት። አሁንም እኮ እዚህ ያደረሰችን ከልጇ ጋር ተነጋግራ ወደ ገነት ታሸጋግራ መንግስተ ሰማያት ታኖረናለች ብለን ነው፣ ለሌላ አይደለም። ያው ወንድሞቼ ዓለምን የዓለም ቤዛ ናት። አሁንም ናት የሚወስዱ ከአምላክ እናትነቷ ዝቅ የሚያደርጋት የለም። ለእኔም ለእናንተም ያለችን እኮ እሷ ናት። ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሌላ እኮ ህይወት የለንም። ለኦርቶዶክስ ሌላ ህይወት የላቸውም። ህይወት ሊሆንልን ሊበዛልን የመጣው ክርስቶስ ለእነሱ ህይወታቸው አይደለም።
ሕይወት ለሆንላችሁ ሊበዛላችሁ መጣ ተብሎ በቅዱስ ወንጌል የተነገረው ለነሱ ሕይወት አይደለም። ሕይወት እነሱ ማርያም ናት። ከሷ ውጪ ሌላ ሕይወት የለንም ይላሉ። እኛ ከክርስቶስ ውጪ ሌላ ሕይወት የለንም። ማርያም ሕይወት ሆና አታውቅም፣ ልትሆንም አትችልም። ነበበሩ የጌታችን እናት ቅድስት ድንግል ማርያም ሕይወት ልትሆንም አትችልም፣ ሆናም አታውቅም። ነጭ ብላችሁ ስትሉ ሲያምራችሁ ይቀራል። ያለ ክርስቶስ ሕይወት የለም። ሕይወት ያለው በልጁ ነው። ቅዱስ ዮሐንስ የተናገረው ይኸው በመልእክቱ ላይ እግዚአብሔር የዘላለምን ሕይወት ስለዚህ ሕይወት ነው አይደል የሚያወሩት እንደሰጠን ይህም ሕይወት በማርያም እንዳለ ምስክሩ ይሄ ነው አይልም። በልጁ ይሄ ሕይወት በማን ያለው? በልጁ። እንግዲህ ከወንጌላዊው ከዮሐንስ ጋር የተጣላች ቤተክርስቲያን፣ የተጣሉ ጳጳሳት፣ የተጣሉ መምህራን፣ የተጣሉ ቆሞሶች እንጣላለን አልኩ። ማንም ይሁን ማንም ልጁ